ሰላም ዌልከም ባክ እንደምን አላችሁ? የዛሬው ቪዲዮአችን ደግሞ ትንሽ ለየት ይላል። ከ11 በላይ የሚሆኑ አረፍተ ነገሮች ናቸው። ከምሰጣችሁ አረፍተ ነገሮች ውስጥ ስንቱን እንዳገኛችሁ ትጽፉልኛላችሁ ማለት ነው። ከ11 በላይ የሚሆኑ እነዚያን የአማርኛ አረፍተ ነገሮች ወደ ኦሮምኛ ነው የምንቀይረው። እናንተ ይሄን አድርጉ አላችሁ። ማድረግ ያለባችሁን ነገር ሁሉ በሙሉ አድርጉ። አብራችሁን ቆዩ። ነገር ግን ማስታወሻ ደብተር እና እስክሪብቶ መያዛችሁን እንዳትረሱ። ምክንያቱም የዛሬው አቀራረባችን ከዚህ በፊት ከምናቀርብበት ትንሽ ለየት ያለ መሆን አለበት። እኔ የአማርኛውን አረፍተ ነገር እሰጣችኋለሁ። እናንተ ወደ ኦሮምኛ ትቀይሩና የተወሰነ ሰከንድ እሰጣችኋለሁ ማለት ነው። ወይም ደግሞ ቪዲዮውን ፖዝ አድርጋችሁ ትጽፋላችሁ። ከዛ የጻፋችሁትንና እኔ የምሰጣችሁን ኮምፔር እያደረጋችሁ ትሄዳላችሁ ማለት ነው። ዝም ብላችሁ ብቻ መጫንን ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው እያልኳችሁ ከሄዱ የምታስገቡትን ያክል ተመልሶ የመጥፋት እድሉን በዚያው ልክ ይሆናል ማለት ነው። ሀሙማ ገልሽተን ዴቢኤ በዳ ጀቹዳ አከሰከን ታኔፊ ኦፊ ኬሰን ኦፊን ኦፍ ቆራ ዴምቱ ጀቹዳ ራሳችሁን በራሳችሁ እየሞከራችሁ ወይም ደግሞ ራሳችሁን በራሳችሁ እየፈተናችሁ መሄድ ይኖርባችኋል። በዚህ መልኩ ነው የምንሄደው። እስከ መጨረሻው ከተከታተላችሁኝ ኡጋ ሲንጀዳ እውነት ነው የምላችሁ። የጤና ተቋም አካባቢ ሄዳችሁ ፋርማሲ ሲሄድ እንዴት ነው የምለው፣ ላቦራቶሪ ሲሄድ እንዴት ነው የምለው፣ ኦፒዲ ሲገባ ምናምን የሚል እንደዚህ አይነት ነገር መጨናነቅ፣ በቋንቋ ችግር ምክንያት መጨናነቅ አይኖርም ማለት ነው። በደንብ ከተከታተላችሁኝ ማለት ነው። ባይዘው ይሄንንም ከኮሜንት ነው ያመጣሁት። ስለዚህ ኮሜንታችን ላይ ዲፔንድ ሆነን ነው የምንሰራው ማለት ነው። እኔም ደግሞ የራሴን አንዳንድ ነገሮችን እጨምርላችኋለሁ። ምንድነው የሚለው እነዚህም በሕክምና ውስጥ የምናደርጋቸውን ቃለ ምልልሶች በኦሮምኛ እንድትቀይርልኝ በአክብሮት እጠይቃለሁ ነው የሚለው። ጀቾታ መነ ያላ ኬሳ አፍ ጋፊ ተው ደንዳ ጋፊፍ ዴቢ ተው ደንዳ ጀቾታ መነ ያላ ኬሳ ፈየደምኑ ገር ኦሮሚፋቲ አካናፍ ጅጅርቱ ከበጃን ሲንጋፈዳ ጀቹ ይሳቲ በአክብሮት እጠይቃለሁ ማለት እንግዲህ ምን ማለት ነው? ከበጃን ሲንጋፈዳ ጀቹዳ አክብሮት ማለት ከበጃ ማለት ነው። መጀመሪያ ላይ ያለውና ወደ ኦሮምኛ እንድትቀይሩት የምሰጣችሁ የአማርኛ አረፍተ ነገር ምንድን ነው? ከዚህ በፊት የሚታወቅ ህመም አለ ሆይ የሚለውን እስኪ ወደ ኦሮምኛ እንቀይረው። 3 2 1 ጉድ። ከዚህ በፊት የሚታወቅ ህመም አለ ሆይ የሚለውን እንግዲህ የሚታወቅ ስንል እዚህ ጋር ምንድነው ቤከማ ጀቹዳ። ነገር ግን በኦሮምኛ ማለት ያለብን ዱኩብሰቴ ቤታ ማለት ትችላላችሁ። የሚታወቅ ህመም አለ ሆይ ማለት ምን ማለት ነው? ከዚህ በፊት የሚታወቅ ህመም አለ ሆይ ማለት ታመህ ታውቃለህ ሆይ ማለት ነው። ተመርምረህ ታመህ ታውቃለህ ወይም ደግሞ ምን ማለት ነው? በአጭሩ አፋን ኦሮሞን ማልጀተን የፈየደሙ ደንደሱ ዱኩብሰቴ ቤታ ማለት ትችላላችሁ ማለት ነው። ኩን ዲራፊዳ እኒ አማሪፋን ጀቹዳ ገሩ ለሴት ካን ሞ ዱበርቲፍ ሞ ከዚህ በፊት የሚታወቅ ህመም አለሽ ወይ ማለት ትችላላችሁ። አለሽ ወይ የምትለዋን ብቻ ትቀይሯታላችሁ ማለት ነው። እኒ አፋን ኦሮሞን ገሩ ቶኩማ ዲራፊስ ጠላፊስ ጀቹዳ። ለምሳሌ እንደ ግፊት፣ አካ ዲበዲጋ፣ ስኳር፣ ዱኩበ ስኳራ ዮካን ሞ ዲቤ ስኳራ ዮካን ዱኩበ ስኳራ ማለት ትችላላችሁ። ኤች አይቪ ማለት ትችላላችሁ። የልብ ወይም ደግሞ የኩላሊት ህመም ልብ ምንድን ነው? ኦኔ ይባላል። የልብ ህመም ወይም ደግሞ የልብ በሽታ ለማለት ደግሞ የምንጠቀመው ምንድን ነው? ዱኩበ ኦኔ እንላለን። ዱኩበ ኦኔ የልብ በሽታ ወይም ዮካን ማለት ትችላላችሁ። የኩላሊት ህመም ዱኩበ ከሌ ማለት ኩላሊት ማለት ነው። እንግሊፋን ምንድነው የሚባለው? እንግሊፋን ኪድኒ ማለት ነው። እኒ ለመፋን ሞ ማልጀዳ ሁለተኛው በቤተሰብህ ተመሳሳይ ህመም አለ በሉ። በቤተሰብህ ተመሳሳይ ህመም አለ። ይችንም በአፋን ኦሮሞ ተሞክሩልኛላችሁ ማለት ነው። 3 2 1 ማቲ ኬሳ ነምኒ ዱኩብሰቱ ጅራ ጀተኔ ጋፈችሁ ደንዴሱ። በቤተሰብ ተመሳሳይ ህመም አለ ማለት እንግዲህ ተመሳሳይ ህመም ማለት በእንደዚህ አይነት በሽታ የተያዘ ሰው አለ ወይ? ማቲ ቤተሰብ ማለት መጀመሪያ ምን ማለት ነው? ማቲ ይባላል። ፋሚሊ በአፋን ኦሮሞ ምንድን ነው? ማቲ ጀደማ። ስለዚህ ማቲ ኬሳ ነምኔ ዱኩብሰቱ ጅራ ብላችሁ መጠየቅ ትችላላችሁ ማለት ነው። በቤተሰብ ተመሳሳይ ህመም አለ ወይ ማለት በቤተሰብ ውስጥ ወይም ደግሞ በቤተሰብ ውስጥ የሚታመም ሰው በእንደዚህ አይነት በሽታ የሚታመም ሰው አለ ወይ ማለት ነው። ወይም ደግሞ እንደዚህ ብላችሁም መጠቀም ትችላላችሁ። ማቲ ኬሳ ነምኒ አካኬ ዱኩብሰቱ ጅራ ብላችሁም ነምኒ አካኬ እንዳንተ ወይም ደግሞ በተመሳሳይ ስለሆነ እንዳንተ ማለት ነው። በሌላ አባባል ማለት ነው። ማቲ ኬሳ ነምኒ ዱኩብሰቱ ጅራ ዮካን ደግሞ ማቲ ኬሳ ነምኒ አካኬ ዱኩብሰቱ ጅራ
ወደ ሶስተኛው እንለፍ። ወደ ሶስተኛው ከማለፋችን በፊት ግን ሰብስክራይብ አድርጋችኋል፣ ላይክ አድርጋችኋል። ከእናንተ የሚጠበቀውን ሁሉ አድርጉ ብያችሁ ነበረ ቅድም። ዋን ሲን ረገሙ ሁንዱማ ጎዳ እትያፉፍ ነው። እኒህ ሶስተኛው ምንድን ነው የሚለው? ከዚህ በፊት ደም ግፊትን ተለክተህ ታውቃለህ ነው የሚለው። ከዚህ በፊት ደም ግፊትን ተለክተህ ታውቃለህ። በኦሮምኛ እናንተ ይችን ቁጭ አድርጉ። ሰከንዶች እሰጣችኋለሁ። 3 2 1 አሁን እዚህ ጋር ተለክተህ ማለት በአማርኛው መለካት ማለት ደምን መለካት ይባላል፣ ስኳርን መለካት ይባላል። የተለያዩ የህመም አይነቶችን መለካት እንላለን። አንዳንድ ጊዜ ደግሞ ለምሳሌ ልብስ ስታሰፉ ሆነ ሰፊ ቤት ሄዳችሁም እሱም መለካት ይባላል። ይሄኛው ለህመም የምንጠቀመው በአፋን ኦሮሞ እንዴት ብለን ነው የምንጠቀመው? ኢላለሙ ነው የሚባለው። ኢላለሙ ማለት ነው መታየት ይሆናል። ስለዚህ አሁን ከናንዱራ ዲባ ዲጋኬ ላለምቴ ቤታ ነው ማለት ያለባችሁ ማለት ነው። ከናንዱራ ዮካንሞ አሲንዱራ ከዚህ በፊት ወይም ካሁን በፊት የደም ግፊትህን ተለክተህ ታውቃለህ ወይም ታይተህ ታውቃለህ? ከናንዱራ ዲባ ዲጋኬ ላለምቴ ቤታ ብላችሁ መጠየቅ ትችላላችሁ ማለት ነው። ጉድ። ይህን ካገኛችሁ ብራቮ ብያቸዋለሁ። ወደ አራተኛው እንለፍ። አራተኛው ክብደትህን ታውቃለህ? በነገራችን ላይ ለሴትም መጠቀም ትችላላችሁ። የኦሮምኛው አይቀየርም። አማርኛው ላይ ግን ይሄኛው የተጻፈው ለሴት ስለሆነ ከዚህ በፊት ደም ግፊትሽን ተለክተሽ ታውቂያለሽ ነው ለሴት የምትሉት ማለት ነው። ዱበርቲ ዳፊ ማልጀቱ አፋን አማሪፋን ጀቹዳ ከዚህ በፊት ደም ግፊትሽን ተለክተሽ ታውቂያለሽ ማለት ትችላላችሁ ማለት ነው። ወደ አራተኛው እንለፍ። ክብደትህን ታውቃለህ ወይም ደግሞ ለሴት እዚህ ጋር ልጨምርላችሁ እኔ ክብደትሽን ታውቂያለሽ ብላችሁ ጨምሩበት። ክብደትህን ታውቃለህ ወይም ክብደትሽን ታውቂያለሽ። እስኪ አፋን ኦሮሞን ጻፉ እናንተ። ሰከንዶች እሰጣችኋለሁ እንደተለመደው። 3 2 1 ጉድ። ኡልፋቲና ኬቤክታ ኡልፋቲና ኬቤክታ ካላችሁ ቤስት አግኝታችሁታል ማለት ነው። ክብደት ማለት ኡልፋቲና ይባላል። ክብደት ወይም ደግሞ ዌት የሚባለው ማለት ነው። ስለዚህ ኡልፋቲና ኬቤክታ ክብደትን ታውቃለህ ወይም ደግሞ ክብደትሽን ታውቂያለሽ። አፋን ኦሮሞዳን ኡልፋቲና ኬቤክታ ነው የሚባለው። ኢራፊስ ዱበርቲፊስ ጀቹዳ አፋን አማሪፋን ገሩ ክብደትህን ታውቃለህ ወይም ዱበርቲፍ ዮተኡሞ ክብደትሽን ታውቂያለሽ ጀና ጀቹዳ። ይህን ካላችሁ አሪፍ ነው። ወደ አምስተኛው እንለፍ። አምስተኛው የአማርኛ አረፍተ ነገር ምንድን ነው የሚለው? የምግብ ፍላጎትህ እንዴት ነው? ቀነሰ በሉ። የምግብ ፍላጎትህ እንዴት ነው? ቀነሰ። እንደተለመደው አሁንም ሞክሩ። የምግብ ፍላጎትህ እንዴት ነው? ቀነሰ። ለሴት ሲሆን ደግሞ የምግብ ፍላጎትሽ እንዴት ነው? ቀነሰ ትላላችሁ ማለት ነው። የምግብ ፍላጎትሽ እንዴት ነው? የምግብ ፍላጎትህ እንዴት ነው? 3 2 1 በአፋን ኦሮሞ ከሞከራችሁ እኔ ልንገራችሁ። ፌዲኛታ ኪያካሚ ትላላችሁ። ፌዲኛታ ኪያካሚ። ሂረቴ ቀነሰ ትላላችሁ። ሂረቹ ማለት ምን ማለት ነው? መቀነስ ማለት ነው። መቀነስ። አሁን አንዳንድ ሰው ሂረቻ ዴማ ካል እየቀነሰ ይሄዳል ማለታችን ነው። የምግብ ፍላጎት ደግሞ ምንድን ነው? በአፋን ኦሮሞ ፌዲኛታ ይባላል። ፌዲኛታ የምግብ ፍላጎት ወይም ደግሞ ይሄ አፒታይት የሚባለው ማለት ነው። ስለዚህ አፒታይትህ እንዴት ነው የሚለውን ነገር ለመጠየቅ ስለሆነ የምግብ ፍላጎትህ እንዴት ነው? ፌዲኛታ ኪያካም ኛታ ኛቱ ምግብ አትበላም፣ ኛታ ሲኛችሱ ምግብ አያስበላህም እንደማለት ነው። ሂረቴ ስንል ቀነሰ ማለታችን ነው ማለት ነው። ጉድ። እንደዚህ ካላችሁ አግኝታችኋል። ወደ ስድስተኛው ስናልፍ ላብራቶሪ አሰርተህና ላብራቶሪ አሰርተህና ይላል። እኔ ልጨምርላችሁ። ለሴት ሲሆን ይሄ ላብራቶሪ አሰርተሽ ነይ ይባላል። ዱበርቲፍ ካንሞ ጠላፍሞ ማልጀና አማሪፋን ላብራቶሪ አሰርተሽ ነይ ጀና። አፋን ኦሮሞዳን አከም ጀና በሬሳሜ ሰከንዶች ይሰጣቸዋለሁ። 3 2 1 ላብራቶሪ ዱማ እንግሊፋኒስ አማሪፋኒስ ያው ላብራቶሪ ብለን ስለምንጠቀም ላብራቶሪ ሆጀች ሲኮቱ አርገተኒቱሞን አርገን አሰርተህና ወይም ደግሞ አሰርተሽ ነይ ማለት ሆጀችሲ ኮቱ ጀደማ። ሆጀቹ መስራት ነው። ሆጀችሱ ደግሞ ማሰራት ይሆናል።
ሆጀችሲ ስንል አሰሪ ወይም አሰራ ይሆናል። ሆጀችሲ ኮቱ ስንል ደግሞ አሰርተና ወይም አሰርተሽ ነይ ማለት ነው። ቤስት። ይህን ካገኛችሁ ራይት ታደርጋላችሁ፣ ካላገኛችሁ ኤክስ አድርጉ። ወደ ሰባተኛው እንለፍ። ሰባተኛው በጣም አሪፍ ነገር ነው። ሰባተኛው ስለዚህ ላይክ ካላደረጋችሁ ላይክ አድርጉ፣ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቤስት። ሰባተኛው ምንድን ነው የሚለው? የላብራቶሪ ውጤትህ ወይም የላብራቶሪ ውጤትሽ ደርሷል። ውጤትህ ወይም ውጤትሽ ደርሷል። የሽንት ቧንቧ ኢንፌክሽን ያሳያል። እነዚህን እስኪ አሁን እያንዳንዱ ማለት ነው። የላብራቶሪ ውጤትህ ደርሷል፣ የሽንት ቧንቧ ኢንፌክሽን ያሳያል። በአፋን ኦሮሞ ምን ትጠብቃላችሁ? ቁጭ አድርጉልኝና እናያለን። 3, 2, 1. ጉድ። እንደዚህ ብላችሁ ከመለሳችሁ ቤስት ራይት አድርጉ ለራሳችሁ ማለት ነው። ቡአን ቆረኖ ኬቲ ጋሄራ። ቡአን ቆረኖ ኬቲ ጋሄራ። ቡአ ማለት ውጤት ማለት ነው፣ ወይም ደግሞ ሪዘልት ማለት ነው። ሪዘልት የምንለው በእንግሊዝኛው ማለት ነው ቡአ ይባላል። ስለዚህ ቡአን ቆረኖ ላብራቶሪ ኬቲ ዮካንሞ ቡአን ቆረኖ ኬቲ ሲምፕሊ ጋኤራ ማለት ደርሷል። ቡአን ቆረኖ ካማሊ ዮጀደሜ ቡአን ቆረኖ ላብራቶሪ ኬቲ፣ ቡአን ቆረኖ አልትራሳውንድ ኬቲ፣ ቡአን ቆረኖ ራጅ ኬቲ እንደዚህ እያለን መናገር እንችላለን ማለት ነው። ስለዚህ የላብራቶሪ ውጤት ዮካን ቡአን ቆረኖ ኬቲ ጋኤራ ጀኔ ፈየደሙ ደንደኛ ጀቹዳ። የሽንት ቧንቧ ኢንፌክሽን ያሳያል ይላል። ለምሳሌ ኢንፌክትድ ሆኗል ሲባል ፋለሜራ ጀደማ። ስለዚህ የሽንት ቧንቧ ኢንፌክሽን፣ የሽንት ቧንቧ ማለት ደግሞ በአፋን ኦሮሞ ኡጅሞ ፊንጫን ዮካንሞ ቱቦ ፊንጫን ጀና። ኡጅሞ ፊንጫን ዮካን ቱቦ ወይም ኡጅሞ ማለት ምን ማለት ነው? ቧንቧ ማለት ነው፣ ወይም የቱቦ የሚባለው ማለት ነው። ስለዚህ ኢንፌክሽን ኡጅሞ ፊንጫኒ ዮካን ኢንፌክሽን ቱቦ ፊንጫኒ ያገርሲሳ። ኢንፌክሽን ቱቦ ፊንጫኒ ዮካን ስለዚህ ኢንፌክሽን ኡጅሞ ፊንጫን አገርሲሳ ጀቹ ደንደኛ ጀቹዳ። እንደዚህ ካላችሁ አግኝታችኋል። ቤስት። ወደሚቀጥለው እንሂድ። ስምንተኛ ላይ የተቀመጠልኝ ምንድን ነው? በቂ ውሃ ጠጣ ወይም በቂ ውሃ ጠጪ። የሽንት ስሜት ሲኖርህ በጊዜ ሽና፣ ሽንት አትቋጥር ጀዳ። ይህንን ሞክሩ። 3, 2, 1. በቂ ውሃ ጠጣ ወይም በቂ ውሃ ጠጪ ለማለት ምንድን ነው ማለት ያለብን? ቢሻን ገሃድ ኡጊ። ቢሻን ገሃድ ኡጊ። ቢሻን ማለት ወተር ወይም ደግሞ ውሃ ማለት ነው። ስለዚህ ጠጣ ወይም ጠጪ ለማለት ደግሞ ምንድን ነው የምንጠቀመው? ኡጊ ጀና ይችላል ኡጊ። ስለዚህ ቢሻን ገሃድ ኡጊ ካላችሁ አሪፍ ነው። የሽንት ስሜት ሲኖርህ በጊዜ ሽና ወይም ደግሞ ሽኝ እንላለን። ሴት ሲሆን ሽኝ እንላለን ማለት ነው። ልጨምርላችሁ። ስለዚህ የሽንት ስሜት ሲኖርህ ማለት ምን ማለት ነው? ሽንት ሲይዝህ ማለት ነው። የሽንት ስሜት ሲኖርህ በአፋን ኦሮሞ ማለት ያለባችሁን ነገር ልንገራችሁ። ስለዚህ የሮ ፊንጫን ሲቀቡ ዮካንሞ ሆጋ ፊንጫን ሲቀቡ ዮካን ዮሙ ፊንጫን ሲቀቡ ጋፈ ፊንጫን ሲቀቡ ብላችሁ ዮካንም አንዳንዴ ደግሞ ጊዜ ፊንጫን ሲቀቡም ይባላል። ያው አማርኛ ነው ግን። ስለዚህ የሮ ፊንጫን ሲቀቡ ፊንጫን ፊንጫይ ዮካን የሮ ፊንጫን ሲቀቡ ፊንጫይ ጀና ይችላል። ሽንት ሲይዝህ ወይም ሽንት ሲመጣብህ ሽና ወይም አትያዝ ለማለት ነው። ሽንት አትቋጥር። ሽንት አትቋጥር ማለት ደግሞ 3, 2, 1. ፊንጫን ቀበቴ ሂንቱሪን ጀቹዳ። ፊንጫን ቀበቴ ሂንቱሪን መቋጠር ማለት ምን ማለት ነው? ሽንት ሳይሸኑ መቆየት ምን ይባላል? ሽንት መቋጠር ይባላል። ከናፉ ስለዚህ ምንድነው ማለት ያለባችሁ? ፊንጫን ቀበቴ ሂንቱሪን ማለት ይኖርባችኋል ማለት ነው። እንደዚህ ካላችሁ አሪፍ ነው። 9ኛ ይህን ወረቀት ይዘህ መድኃኒት ቤት ሂድ። ይህን ወረቀት ይዘህ መድኃኒት ቤት ሂድ። እሺ ሞክሩ በራሳችሁ። 3, 2, 1. ወረቃ ከናቀበዱ መነቆርቻ ዴሚ። ወረቃ ከናቀበዱ መነቆርቻ ዴሚ። ወረቀት ማለት ወረቃ ማለት ነው። ወረቃ ማለት ነው። ስለዚህ ወረቃ ከናቀበዱ መነቆርቻ ዴሚ ማሊፍ ዮጀደን ቆርቻ ፊዲኮቱ ትላላችሁ ማለት ነው። ቆርቻ ፊዲኮቱ መድኃኒት ይዘህና። ይህንን ልትጨምሩላቸው ትችላላችሁ ማለት ነው። ወረቃ ከናቀበዱ መነቆርቻ ዴሚቲ ቆርቻ ፊዲኮቱ ብላችሁ መናገር ትችላላችሁ ማለት ነው። ይህን ወረቀት ይዘህ መድኃኒት ቤት ሄድና መድኃኒት ይዘህና ማለት ነው። ጉድ። ወደ 10ኛው እንላለን። ወደ 10ኛው ምንድን ነው የሚለው? ጨርሰሃል፣ ወደ ቤትህ መሄድ ትችላለህ ይላል። ጨርሰሃል፣ ወደ ቤትህ መሄድ ትችላለህ። ይህንን እስኪ ዱበርቲፍሞ ወደ ቤትሽ መሄድ ትችያለሽ
ጨርሰሻል፣ ወደ ቤትሽ መሄድ ትችላለሽ። ጨርሰሃል፣ ወደ ቤትህ መሄድ ትችላለህ። አፋን ኦሮሞን ገሩ ቶክስቹማ አይለያይም ማለት ነው። ገራገሩን ማንቀቡ። ስለዚህ የራሳችሁን ጻፉ። 3, 2, 1. እንደዚህ ማለት ትችላላችሁ። ፊጤታ ገረመነኬቲ ገሉ ደንዴሳ ዮካን ሞ ፊጤታ ገረመነኬቲ ዴሙ ደንዴሳ። ትችላለህ ማለት ደንዴሳ ስንል ትችላለህ፣ ትችያለሽ ማለታችን ነው። ስለዚህ ወደ ቤት መግባት ትችላለህ ወይም ብዙ ጊዜ በአፋን ኦሮሞ ገሉ የሚለውን እንጠቀማለን። ስለዚህ ገረመነኬቲ ገሉ ደንዴሳ ዮካን ገረመነኬቲ ዴሙ ደንዴሳ ብላችሁ መጠቀም ትችላላችሁ። ጨርሰሃል ማለት ፊጤታ ማለት ነው። ፊጤራ ማለት ደግሞ ጨርሻለሁ ማለት ነው። ጨርሻለሁ ለማለት ስትጠቀሙ ፊጤራ ትላላችሁ፣ ካንሞ ፊጤንጂራ ትላላችሁ። ጨርሰሃል ለማለት ደግሞ ፊጤጅርታ ዮካን ፊጤታ ማለት ትችላላችሁ ማለት ነው። ጨርሷል ለማለት ስትፈልጉ ደግሞ ለሌላ ሰው ማለት ነው፣ ለወንድ ማለት ነው፣ ፊጤጅራ ዮካን ፊጤራ ትላላችሁ። ለሴትስ ፊጤቲ ፊጤቲ ዮካን ፊጤጅርቲ ይባላል ማለት ነው። ጉድ እንደዚህ ብላችሁ ከመለሳችሁ አሪፍ ነው። ወደ 11ኛው እንለፍ። አይዞህ በርታ፣ ካልተሻለህ ተመልሰህ ና፣ ካልተሻለህ ተመልሰህ ና ወይም ተመልሰሽ ነይ ማለት ትችላላችሁ። ምንድን ነው የሚባለው ይሄ? ይችን ሞክሩና 3, 2, 1. አይዞህ በርታ ለማለት አይዞህ ወይም ደግሞ በርታ ማለት በራሱ አፋን ኦሮሞ ማል ጀደማ ጀባዱ ጀደማ ጀባዱ ጀደማ የሮባዬ የሆነ ሰው ደክሞት ወይም የሆነ ነገር ሆኖ ስናገኝ ጀባዱ ነው የምንለው። በርታ አይዞ ጀባዱ ይባላል። ለብዙ ሰው ወይም ደግሞ ለክብር ሲሆን ደግሞ ጀባዳ ጀና። ጀባዳ ማለት ምን ማለት ነው? አይዞት፣ ይበርቱ፣ ተጠናከሩ ምናምን እንደማለት ነው። ስለዚህ ካልተሻለ ተመልሰህ ና። ዮሲቲን ፉሬ ዮካንሞ ዮሲቲን ፎዮፍኔ ዮሲቲን ፉሬ ዮካን ዮሲቲን ፎዮፍኔ ዴቢኢ ኮቱ ዮሲቲን ፎዮፍኔ ዮካን ዮሲቲን ፉሬ ዴቢኢ ኮቱ ዮካን ዴቢኢ ማለት እንችላለን። ዴቢኢ ኮቱ ተመልሰህና ተመልሰሽ ነይ ማለት ነው። ዴቢኢ ማለት ደግሞ ተመለስ ወይም ተመለሽ ማለት ይሆናል ማለት ነው። ቤስት። እሺ ወደ 11 እና ከዚያ በላይ የሚሆኑ አረፍተ ነገሮችን አሳይቻችኋለሁ። ስንት እንዳገኛችሁ ኮመንት ስር መጻፍ ትችላላችሁ። ኩደተኮ ኬሳ ሜቃ ካርገተን ቀብቲ ኬሰን ኦፊ ኬሰን ከአውደ እንዴሱ ዋን ወርዶ ፋቱርተኒፍ ገለቶማ። በጣም ነው ማከብራችሁ፣ በጣም ወዳችኋለሁ። ባየሲን እንጃለዳ ባየሲን ከበጃ። ላይክ አላደረጋችሁ ከሆነ ሰብስክራይብ አላደረጋችሁ ከሆነ አሁኑኑ ሰብስክራይብ አድርጉ። ከቻላችሁ ደግሞ ሼር አድርጉት። ቴንክ ዩ